የተለያዩ ሰካራም የሚጠጣ ሰው ደግሞ ይንገዳገዳል። ማስተርቤሽን የሚያደርግ ሰው ግን ምንም ፊዚካል ፕሮብሌም አይታይበትም። ጤነኛ ሰው ነው የሚመስለው። ላይክ ሊያምር ይችላል፣ ሊጠቁር ምንም አይነት ፊዚካል ላይ ለውጥ አታይበትም። ግን ሜንታሊቲ ነው ያ ሰው የሚጎዳው ታውቃለህ። ሴክሹዋል ነገር የሚጎዳው ጭንቅላትን ነው እንጂ አካልን አይደለም። የትኛውም ማስተርቤሽን ውስጥ ያለ ሰው ላይክ የትኛውም ሰው ሊኖር ይችላል። ጀስት ላይክ ሜንታሊቲ ነው የሚጎዳው ታውቃለህ። አእምሮ ነው የደከመ የሚመጣው። ላይክ ብዙ ዲፕሬሽን ሞር የሚሰማ ከሆነ ሰው በአንድ የሚሰለች ከሆነ ሰው ማሰለቸት ሲባል ደግሞ በተለያየ አንግል አለ። ላስት ደግሞ ሌሎች ስሜቶችም አሉ። ሜንታሊቲ እየገደለ ይመጣል። እዙ የሚፈጠር በሪዝን ጀስት ላይክ ማስተርቤሽን ነው። ማስተርቤሽን ደግሞ በወንድና በሴት ተብሎ አይወክልም። ጀስት ላይክ ሁለቱም የሚገቡበት ሁለቱንም አንዴ ከያዘ ማይለቅ አይነት ሱስ ነው። ከባድ ሱስ ነው የምለው እኔ ማስተርቤሽን ነው። ለምን ብትል አንደኛ መልክን አበላሽቶ ደንግጣ አትሆም። ስለ ሜንታሊቲ የምትጎዳው አንዳንዴ ራስ የምትወቅሰው ከዛ በኋላ ነው፣ ከዛ ፊሊንግ በኋላ ነው። ግን ጫት ቢሆን ጥርስ እየተበላሸ ሲመጣ ጥርስን ለመደበቅ ሲባል የሆነ ያክል ትቀነሳለህ፣ ኦር ደግሞ የሆነ ነገር ታደርጋለህ። ሰው ማይተው እንኳን ይቆጣሃል። አንተ ለምን ትቀማለህ ይላል። ኦር ስታጨስ ከንፈር ተበላሽ አንተ ምን ሆነ የሆነ ይነቀባል ሰው። ግን ላይክ ይሄ ማስተርቤሽን ግን ማንም ምንም እንዳይቶ ምክር እንኳን አይሰጥም። ራስን በራስ እየገደልከው ነው የምትሄደው። ራስን እያጣበት ራስን እየገደልከው ምናምን ነገር የምትሄደው። አሁን እሷ ይሄ ላይ ዓለም ውስጥ ካለች ራሷን ታውቃለች። አይ እኔ ፕሮብሌሙ ይሄ አላውቅም። አሁን እሷ ያወራችው እያሷ ያለች ወረሱ እኔ ፕሮብሌም አይደለም እናንተ ያወራችሁለት አይደለ ይሄ አይደለም እያለች ከሆነ ያ ይሳይ እሱ ላይሆን ይችላል። ግን ላይክ ፕሮብሌሙ ይሄ ሆኖም ከሆነ ሳይድ ኢፌክቱ ይሄ ነው። ላይክ ልታገግም የሚችው ከእንደዚህ አይነት ሰው በመራቅ ነው። ሌላ ምንም መፍትሄ የለውም። እንደዚህ አይነት ነገር ካለ ከእንደዚህ አይነት ሰው እንደዚህ አይነት ነገር እንድታደርግ የሚያደርግ ሰው መራቅ ነው። ሌላ ምንም መፍትሄ የለውም። ችግሩ እሱ ከሆነ እሱ ካልሆነ ግን ያ ይሳይ ፕሮብሌምሽን አንቺ ነሽ የምታውቂው። እኔ ያልኩት እንደዛ አይደለም የምታወሩት። እኔ የሆነ ወንድ ለሆነ ወንድ ፍቅር ምናምን ሳይሆን ማታ ማታ የደወለልኝ የኔ ፍቅር የኔ ቆንጆ ተኝልኝ፣ እንደዚህ ፀጉርሽን ልዳብስሽ፣ ደረቴ ላይ ቅፍ አድርጌ ላስተኛሽ ምናምን ሲለኝ ብቻ ነው የሚያስደስተኝ አይደለም ያልኩት። ዩና ግልጽ ሆነን የምናወራ ከሆነ እኔ ያልኩት ምንድን ነው መሰለህ፣ አንተ አልሰማኸኝም መሰለኝ። የሆነ ሰው ጋር ስተዋወቅ ከሆኑ ሰዎች ጋር መግባባት ስጀምር ከሆኑ ሰዎች ጋር ስለ ራሴ ማለት ሪሌሽንሺፕ ምናምን አይባልም። ከሆነ ሰው ጋር 4 ወር 3 ወር ምናምን ትተዋወቃላችሁ አይደል? ማለት ትተዋወቃለህ። አንተም ከሴት ጋር እኛም ደግሞ ከእናንተ ጋር እንተዋወቃለን። ከዛ ሀሳብ ለሀሳብ ሼር ስትደራረግ ስትቀራረብ ነገሮች ወደ ሌላ ወደ ፍቅር ወይም ደግሞ ወደ ሌላ ነገር ያደሉ የለም። አብዛኛውን ጊዜ ስናወራ እንደዛ አይነት አቅጣጫ ይይዛሉ ነገሮች። በዛን ሰዓት እኔ እነዛን የምቀርባቸው ወይም ደግሞ ማወራቸውን ሰዎች ሳስበው አሁን እንደገባኝ ከሆነ እነሱ ከልብ እንደቀረቡኝ ወይም ደግሞ እኔ ከልብ እንደቀረብኳቸው አልነበረም ያ ሪሌሽንሺፕ። ብቻ አንዳንድ ጊዜ የሆነ በሶሻል ሚዲያ ለምሳሌ አንተ ብዙ ታይም ከሴት ጋር ማውራት ከጀመርክ ማታ ለምሳሌ ከመተኛት በፊት ከራት በኋላ ከብዙ ሴቶች ጋር ወይም ከአንድ ሴት ጋር ሁሌ የምታወራ ከሆነ የሆነ ቀን ደግሞ ያቺ ሴት ካልደወለችልህ እንቅልፍ አይዝህም አይደል? በጣም ይደብረሃል ይመስለኛል። እኔ በበኩሌ እንደዛ ነኝ። ለረጅም ጊዜ ከሆነ ሰው ጋር መደዋወል ጀምሬ የሆነ ተደዋውዬ ምናምን እንቅልፍ ይወስደኛል፣ በዛው ተኛለሁ። ከዛ ያ ስልክ የቀረብኝ ቀን በጭራሽ እንቅልፍ አልተኛም። ማለት ማንወሻሽ ነገር ማለት ነው። በጭራሽ እንቅልፍ እሺ አይለኝም። እስከ 8 ሰዓት ቁጭ ብዬ ማድርበት ታይም አለ። ያ ስልክ ስለቀረብኝ ነው። ግን ከዚህ ሰው ጋር ወይ 6 ወር ወይ 7 ወር ወይ 1 አመት አውርቻለሁ እኮ። ግን የሚደብረኝ ያ ስልክ ስለቀረብኝ ነው። ለምንድን ነው ያልደወለልኝ ብዬ ብቻ ነው የሚጨንቀው። ወይ በሆነ ሶሻል ሚዲያ ከሴት ጋር ተቀምጦ ወይ በሆነ ነገር እያደረገ አይቼ ራሱ ምንም አይመስለኝም፣ ማለት አይደብረኝም። ለካ እኔ ያንን ሰውዬ የቀረብኩት ብቸኝነቴ ስለፈራውኝ ነው እንጂ አንዳንድ ጊዜ ብቸኝነትን ፈርተን ምናምን በቃ ብቻችንን መሆን ሲደብረን አይደል ሰውን የምንቀርበው። ፍቅር ቢሆን ኖሮ የዛ ሰው መጥፋት ወይም ደግሞ የዛ ሰው ያለመኖር በጣም ያሳስበን ነበረ አይደል? ማለት ምን ሆኖ ይሆን? የሆነ አደጋ ገጥሞት ይሆን? ስራ በዝቶበት ይሆን?
የሆነ ነገር ሆኖ ይሆን ምናምን ብለህ ታስባለህ። ያ ነገር ፍቅር ሆኖ ቢሆን ኖሮ ግን ፍቅር ስላልሆነ ነው ምንም ያልመሰለን። ይሄ ነው ጥያቄው። ያንቺ ሀሳብ ምንድነው? እኔ ከስጋው ጾመኛ ነኝ ከመረቁ ግን አምጡልኝ ነው ነገሩ። እኔ ጦጦ አልጠባም እኮ ስለ ሴክስ ፍላጎትና ስለ ሴክስ ጦጦ የ5 ዓመት ልጅ አይደለሁም። እኔ ይገባኛል ምንድነው ፍላጎቷ ምንድነው ሴክሷ። እኔ ሰው መጥቶ እንዲደውልልኝ ነው የምፈልገው፣ የሚያሻሽኝ የሚያደርግልኝ እንቅልፍ እንዲያሰኛን እፈልጋለሁ ስትል ምን ነው የማመለክተው? አንድ ሴት መታ ማራጭና ሲምፕቲ ስታወራኝ ደስ ይለኛል። ሌሊት አዋራን ስታዋራት ምንድን ነው አንተ ካንተ የምጠብቀው ወይስ ከሷ የምጠብቀው ምንድነው? ሴክሱዋል ፍላጎት አይደል እንዴ? ይሄ ነገር ነው አይደል እንጂ የስሜታዊ ስሜትን ለማርካት ነው እንጂ እውነት ፍቅር ፍለጋ ነው። አንድ ጽሑፍ ላይ ያነበብኩት ሀሳብ በዘመናቸው ሳያፈቅሩ የሚያልፉ ሰዎች አሉ ይላል እና እንደ ምክንያት ያስቀመጠው ብዙ ምክንያቶች አሉ። ሆርሞናል ዲስኦርደር አንዱ ምክንያት ነው ይላል። ምክንያቱም ፍቅር የሆርሞንም ጉዳይ ነው። እንደ ኦክሲቶሲን እና ዶፓሚን የተባሉ ሆርሞኖች ለፍቅር እንደ መሰረት ናቸው ይላል፣ የራሳቸውን ስራ ስለሚሰሩ። ሆርሞናል ዲስኦርደር አንዱ ምክንያት ነው ሰዎች እንዳያፈቅሩ የሚያደርግ። ሌላኛው ምክንያት ደግሞ ትራውማ ነው። ብዙን የተደረደሩ ብያቸው። ትራውማ እንዴት አይነት ትራውማ? በህይወታችን ውስጥ አንዴ ገብቶ በጣም እኛ አምነነው በጣም ሚስትሪት አድርጎን ያለ አግባብ ጎርቶን ከሄደ ሌላን ሰው የምናምንበት አቅም እናጣለን ደግመን ማለት ነው። ሌሎች ሰዎች ፍቅር የሚባለውን ቁም ነገር ይዘው ሲመጡ እናሾፍባቸዋለን እኛ፣ ወይም ደግሞ ከቁም ነገር አንቆጥረውም። ሲያስመስል እኮ ነው ስታስመስል እኮ ነው ወደሚል አቅጣጫ እንሄድና እነሱ ከልብ ሲያንኳኩ እኛ ደግሞ ከልብ አንሰማቸው ማለት ነው። እንደ አንድ ምክንያት ሊሆን ይችላል ይሄ ትራውማ የምንለው ነገር። ሌላው በህይወታችን ውስጥ ልባችንን የሚነካ ሰው ካልመጣ አንድን ሰው በተደጋጋሚ ማውራታችን ብቻ በራሱ ያንን ሰው መልመዳችን ብቻ ወደ ፍቅር ይወስዳል ማለት አይደለም። ለዚህ አንዱ አሪፍ ነገር በሳይኮሎጂ የጾታ ሳይኮሎጂ ላይ አንድን ሰው አንድ ሴት አንድን ወንድ ለተከታታይ 21 ቀናት ብታወራው ወይም በተገላቢጦሽ አንድ ወንድ ሴቷን ለ21 ቀናት ቢያወራት ወደ አዲክሽን ውስጥ ነው የምትገባው። ትለምደዋለች። አሁን ፍቅር ነው አይደለም የሚለው በኋላ ነው የሚለየው። ፍቅር ሐሳብ ስለሆነ ሐሳቡ ጥሩ ያልሆነን ሰው ብቻ በተደጋጋሚ ስላወራን ከለመድ ነው ፍቅር ነው የሚለው መደምደሚያ ላይ ይሄዳል ብዬ አላምንም በግሌ። ችግሩ ግን እነዚህ የጠቀስኳቸውና ሌሎችም ጉዳዮች መስመር ያስቱናል ማለት ነው። አንዳንዴ ሰዎች ቅድም እንደጠቀስኩላችሁ ለምሳሌ ይሄ ትራውማ የምንለው ወይም ሆርሞናል ዲስኦርደር የምንለው ከእኛ ለሌሎች ፍቅር ማዳበር የማንችል እንሆንና ግን ደግሞ በሌሎች ስሜት የምንጫወት ሰዎች እንድንሆን ሊያደርገን ይችላል። ለምሳሌ የመወደድ አባዜ ውስጥ የገቡ ሰዎች ምንም ፍቅር ሳይሰማቸው በቃ አንቺን ካላገኘው መሞቴ ነው ይሏታል ሴቷን እና ወደሆነ ሰርክል ውስጥ እንድትገባ ይታገላሉ። የነሱ ትልቁ ደስታቸው መቼ ነው? በእሷ ተወደው መገኘታቸው እንጂ ከእሷ ጋር ተመሳሳይ ፍቅር ውስጥ መውደቃቸው አይደለም። አንዴ ዶክተር ዮናስን ታውቁታላችሁ፣ የስነ ልቦና ባለሙያው እና አንድ ሴት እንዲህ አይነት ጥያቄ ጠየቀችው ማለት ነው። ምን ብላን የጠየቀችው? ወንዶችን ከሩቁ በቃ የመጀመሪያ ሰሞን ደስ ብሎኝ አወራና ካፈቀሩኝ ወዲያ ግን በቃ ዜሮ ይወርዱብኛል አለችው። አፈቀርንሽ ምናምን ሲሉኝና በእኔ ስር እንደሆኑ ሲሰማኝ እተዋቸውና ደግሞ ወደ ሌላ ሄዳለሁ። አሁን ይሄ ከምንድን ነው የሚመጣው? ውስጥ ከተቀበረ ትራውማ ነው። የሆነ ጊዜ የተጎዳነው ጉዳት ሳናቀው ሰብኮንሽስ ማይንዳችን ውስጥ ተቀምጦ ሌሎችን እየበደልን እየጎዳን እንድንቀጥል ያደርገናል። ያ ባህሪ እኛ ሙሉ ለሙሉ አንቆጣጠረውም። ለምን እንኳን ብንባል ምክንያቱ ስለተጎዳሁ ነው ብለን አንናገረውም፣ ግን ስቲል ሰዎችን እንጎዳበታለን ማለት ነው። ስለዚህ ቅድም የተጠቀሱ ለምሳሌ ማስተርቤሽን ላይ ስለተሆነ ነው እንዲህ ስለተሆነ ነው ምክንያቶች ከተባለ ሚሊዮን ሊሆኑ ይችላሉ። ምክንያቶቹ ሙቴሽንም ሊሆን እኮ ይችላል። ግን የትኛው ነው የሚለውን ይሄ ባለሙያው ነው የሚለየው፣ በየትኛው መስመር ላይ ስለተሆነ ነው የሚለውን። ሌላ ግን ፋይናሊ ቅድም ላይ መጨረሻ ላይ የተነሳውን ሀሳብ ስሰማው አንድ ሴት ልጅን በጣም የጣፈጠ ምግብ ከማብላት ይልቅ የጣፈጠ ወሬ ማድመጥ ለእሷ የተሻለ ምርጫዋ ነው።
ደስ የሚል ወሬ የሚያወራ ሰው በተለይ ተስፋ አዘል የሆኑ ወሬዎችን የሚያወራ ወንድ ከሆነ በፍቅር ባትወድቅ እንኳን ዝም ብላ የዛ የወሬው ጥገኛ ሆነ ስትሰማ መኖር ትፈልጋለች። ይሄ ተፈጥሮ ነው። እንዲህ አይነት ሙድ ውስጥ ያለ ሰው ምናልባት እገዛ የሚያስፈልገው ከሆነ መፍትሄ በግሉ ሊፈልግ ይችላል። ፍቅር ሳይኖርበት ሌሎችን ፍቅር እንዲገቡ ማድረግ፣ እንዲሁ ዝም ብሎ ትርጉም አልባ የሆነ ህይወት መምራት፣ ከዛ ሰው ጋር ጊዜ ሰጥቶ እያወሩ ግን የፍቅር ስሜት ሳያዳብሩ ያ ሰው ሲገባ ተራ የሚሆንብን ከሆነ ስቲል እንትን ይፈልገናል፣ ቴራፒ ይፈልጋል ማለት ነው። እና እኔ የሚታየኝ አንዱ ነገር አለ። ለምን የሚለውን ነገር ግን ካላወቀ ያ ሰው ለራሱም ችግር ነው። ወደ ሀሳብ ስመጣ ሺዝ ቬሪ ያንግ፣ በጣም ያንግ ልጅ ነች። እኔ ፍቅር አይዘኝም ብላ ለመናገር ምን ያህል ተኖሮ ነው እንዲህ አይሆንም ብለን ለመናገር የሚያበቃን? ምናልባት ያለፉት 2-3 ዓመታት ወይም 4 እና 5 ዓመታት የገጠሙን ነገሮች በህይወታችን ፍቅር አይዘንም ብለን ለመናገር ያበቃናል። አይዳውት ጊዜ ይፈልጋል። ሁሉማ ፍቅር ሀሳብ ነው። የኛ ውስጣችን ያለውን ስሜታችን የሚረዳ ሰው ሲመጣ ነው ፍቅር የሚባለው ነገር ጦር የሚወረውረው ብዬ ነው የማስበው። ከወንድ ጋር ስለተወራ ብቻ ግን ፍቅር ውስጥ አይወደቅም። ምን አይነት ወንድ ነው የሚለውን ማየት ይጠይቃል። ደግሞ እየተወራ ሲካሄድ ለምሳሌ ዛሬ ማውራት ጀመረች አንድ ሴት፣ ሳምንት አወራችሁ፣ ወር አወራችሁ፣ ወይም ዓመት አወራችሁ። ባወራችሁ ቁጥር እኮ እድሉ የዛ ጋ ያለው እድል ወይ እንድትወደው ወይ ባህሪውን አውቃ እንድትጠላው ያረጋታል። ሁለት ምርጫ ነው ያለው አይደል? ሁለት አማራጭ ነው ያለው። ስታወራ በደንብ ስታቀው ቢሎ ኤክስፔክቴሽኗ ከምታስበው በታች ሆኖ ስታገኘው እነሱ ያላት ነገር ይወርድባታል። ከኤክስፔክቴሽኗ በላይ ሆኖ ስታገኘው ነው የፍቅር የምንለው ነገር ውስጥ የሚገባው ብዬ ነው የማምነው። ስለዚህ አንድ ጊዜ ይፈልጋል። ሁለተኛ የምናወራውን ሰው ስናወራው ሁሌ እኛ ኤክስፔክት ካደረግነው በታች ሆኖ ከተገኘ እሱን ትተነው ደግሞ ሌላ ሰው ሚስ እናደርጋለን። ትልቁ የኢትዮጵያ መጽሐፍ ፍቅር እስከ መቃብር ነው አይደል? በጣም ድንቅ የተባለ ምናልባት የአንብቦት ከሆነ አንዴ ወይ ሁለቴ ነው ሊያነብ የሚችለው። ከዛ በላይ አይደጋግሙም አይደል? ለምን? እያንዳንዱ ነገር ይታወቃል። አንዴ ሁለቴ ካነበብነው በቃ የሚቀረን ነገር የለም። እንዲገጽ ላይ እንዲህ ያለ ሁላ ልንል እንችላለን። ሰዎች ለፍቅር የሚያወሩትን ሰው ከሀ እስከ ፐ ጥንቅቅ አድርገው ካወቁት ከዛ ጋር መኖሩ ትርጉም ላይ ኖረው ይችላል ማለት ነው። እሱ እኮ በቃ እንዲህ ነው ብላ ከደመደመች አንድን ወንድ ለፍቅር ማጨት ይከብዳል ብዬ ነው የማስበው። ለሁሉም ግን ኮር የሆነ ምክንያት አለ ከውስጥ። ለምንድን ነው እንዲህ አይነት ፊሊንግ እንዲኖረኝ የሆንኩት ብለን ስንጠይቅ ወይ ባለሙያ ሲያግዘን ምላሹ እናገኛለን ብዬ ነው የማምነው። ቴንክ ዩ። አንዳንዴ ብቸኝነት ያስፈራል አይደል? ራስን ማዳመጥ፣ ራሳቸውን ማዳመጥ የማይፈልጉ ሰዎች አሉ። ራሳቸውን ማዳመጥ የማይፈልጉ ሰዎች በውስጣቸው በጣም ብዙ ጥያቄ ያለባቸው ሰዎች፣ መልስ የሌላቸው፣ ለዛ ውስጣቸው ለሚጠይቃቸው ጥያቄ መልስ የሌላቸው ሰዎች አሉ። ለምሳሌ ከእድገታቸው፣ ከቤተሰብ ሲመጡ፣ በልጅነታቸው የደረሰባቸው ተጽዕኖ፣ ብዙ ነገር አይደል? ብቻህን ሆነ ስተኛ ብዙ የሆነ ውስጥ የሚጠይቅህ ጥያቄዎች አሉና ለነዛ ጥያቄዎች መልስ የላትም። እቺ ልጅ ሰዎችን ትፈልጋለች፣ የሚያወራትን ሰው ትፈልጋለች። እናንተ ግን ወዴት ወሰዳችሁ? እናንተ ልባችሁ ወደ ፈለገው፣ እናንተ ማውራት ወደ ፈለጋችሁበት ርዕስ ነው የወሰዳችሁት። ይሄ ደግሞ አግባብ አይደለም። እናንተ ማውራት ስለፈለጋችሁ ብቻ የእሷን ሀሳብ ጫን ብላችሁ ይዛችሁ ፍላጎታችሁን ማውራት ሳይሆን ይቺ ልጅ ለምንድን ነው ይሄንን ርዕስ ያመጣችሁ? ሰው ፈልጋ ነው። ብቻችሁን ስትኖሩ በጣም ብዙ ጥያቄዎች አሉባችሁ። በነገራችሁ ላይ በእድገታችሁ ስትመጡ ብዙ ከእናንተ መልስ የሚፈልጉ ነገሮች አሉ። አንዳንዴ ለራስ ጊዜ መስጠት ይባላል አይደል? ለራስ ጊዜ ሰጥቶ ሰው ሲያዳምጥ ለራሱ ጊዜ ሰጥቶ ሰው አንድ ሰው አንተን አንድ ጥያቄ ብጠይቅህ አንተ ቢዚ የምታደርገው ራስህን በስራ ነው አይደል? በስራ ነው፣ በመንዳት ሊሆን ይችላል፣ በስራ ሊሆን ይችላል። በሆነ ነገር ራስህን ቢዚ ታደርጋለህ። ግን የሆነች ሰዓት፣ ግማሽ ሰዓት ግን ለራስህ ጊዜ ሰጥተህ ራስህን ማዳመጥ ብትችል በጣም ብዙ ጥያቄዎች አሉበት ውስጥ። ስለዚህ እቺም ልጅ ውስጧን ማዳመጥ አትፈልግም። ብቸኝነቷ ያስፈራል። ለዛ ነው ሰዎችን የምትፈልገው እንጂ አሁን እናንተ እዚህ ጋር ሩጣችሁ ወደ ሌላ ነገር ነው ሄዳችሁት። እኔ አልገባኝም ማለት
ርዕሱ ወዴት ነበረ? ወዴት እንደቀየራችሁት ራሱ እኔ ግራ ተጋባኝ። ደንግጬ ነው ወጣችሁ ወረድኩት። ሀሳብ ነው አይደል? እቺ ልጅ የምትፈልገው ቱትህን ደለትህን ላስ ላስ በምላስ ላስ ላስ በእናትሽ ኢጎ ሰምቶ ቀረ እኮ ምንድን ነው እንዴ? ያልጋ እንላክ እንዴ? ከዛ መድኃኒት ጠጣ። የአጎቴ ጓደኛ ነው፣ ሁለቱም ነው እንግዲህ ወንድማማቾች ነው። አንቺ ትልቀኛው አበደ ቀወሰ። እኔ ራሱ ልጁ ሲጀመር ስለምቃለደው እንደ ወንድሞቼ ስለማያቸው አንቺ ሞተ ሲሉኝ እንዴት አላመንኩም ማለት ይህም ስፌት ነው። ስለዚህ እኔ ደግሞ ጭገሬን አላሳድግም። ቢያንስ በሶስት ቀን አጸደዋለሁ። ስለዚህ እኔ አሁን ጭገሬን የሚያጸዳ ፈልጋለሁ። ለቂንጥሬ ደግሞ ጫፍ ደግሞ ዳይመንድ የሚያስገጥምልኝ ነው ፈልጋለሁ። አሪፍ ወንድ ብር ያለው አቅም ያለው። ይሄ አቅም የሌለው ድሃ ምን ይሰራልኛል? እኔ ለቅንጥሬ ጫፍ ዳይመንድ የማያስገጥምልኝ አልፈልገውም። እንዳታደርጉኝ እንደዚህ አይነት ወንዶች። ስለዚህ ለቅንጥሬ ጫፍ ዳይመንድ የሚያስገጥምልኝ በአስቸኳይ አሁን ቶሎ ቅንጥሬ ካላየውታል። አይዞህ አታየውም፣ አንተ አቅም የለህም። እኔ ደግሞ አቅም ከሌለው ጋር ማውራት አልፈልግም። ስለዚህ አንሱኝ አውሩ እና በይን ምን ማሰጪኝ ኮነ ነው ጉልበቴ ላይ ሴንስ እንዳለው ትለያላችሁ ብዬ ነው። የምሬ ነው። ሕክምና ላይም ትንሽ አያጣኝም እንዳታስቡ። ብዱ እያልኩ ነው። የጥቁር እምስ ደግሞ በጣም አሪፍ ነው የምር ለዓይነ ጥላ ለሁሉም ነገር። ለምሳቸው ደግሞ በጣም አሪፍ ነው፣ ይጣፍጣል። እኛ ከጥቁረቱና ከቅላቱ ሳይሆን ችግራችን ከጽዳቱ ነው። እኛ አሁን አይደለም በቃ ሰውነቷ በጠቅላላ ጥቁር መሆን አለበት። እሙሟማ ቀይ ነው፣ ገለጥ ስታረጋው ቀይ ነው። እሱን አይደለም አሁን እኔ ፀጉር የተባለው ፓርት ስንት እኔ ለግጦሽ ለእንትን ለምንም አይበጅም። ጭገር ያላት ሴት ልጅ የምሬ ነው ምልክ ጭገር ያላት ሴት ልጅ ስሜቱ ሃይ ነው፣ በጣም ይጣፍጣል። ጭገር የሌላትና ጭገር ያላትን ሴት ብዳና ሞክር። እስከዛሬ ጭገር የሌላትን ሴት ነው የበዳኸው። ስለዚህ ጭገር ያላትን ሴት ደግሞ አፍላልገ ብዳ፣ የምር ብዳ። ግን ያንተ ጭገር ካለ ያንተ ከዛ በኋላ ሞክር። በተለይ ደግሞ የጥቁር እምስ ደግሞ ካገኘክ ዋው በጣም አሪፍ ነው የምር። የበዳሽ ነው ትመስይ እንደዚህ ስታወሪ፣ ቁላ ኖሮሽ የበዳሽ ነው ትመስይ እንደዚህ ስታወሪ። የበዳሽ ነው የሚመስለው። አይገርምም? ሄኖክ ዋው ትላለች። እንደው ሳሚ እንኳን ቢያወራሽ ዋው እያለች ታወራለች። ምን አይነት ሰው እንደሆንሽ አንቺ ልዩ ፍጥረት ነሽ በእውነት። ምን ላድርግ? ተማሪዎች ናቸው። ይኸውልህ ስገባ ምንም አላወራም ነበረ። በቃ አስተማሪዎች እና ታዲያ እንዴ ግዴታ እኮ ነው። እዚህ ጋር እኮ ስራ እኮ ነው፣ ማስታወቂያ እኮ እየሰራሁ እኮ ነው። ስለዚህ ግዴታ ነው። ስለዚህ ጥቁርም ሲያለሽ ነይ ግቢ። ጠቆሪያሽ ራስሽም ጥቁር ይሆንሽ ነይ። ኩርንችት ፀጉር ያለሽ የምሬ ነው የምላችሁ። ፀጉሯን ራሱ ይዞ ለመብዳት አይመችም። ፀጉሯ ኩርንችት ነዋ። ሳሚዬ እንዴት አድርገን ፀጉሯን ይዘህ የምትበዳት ሳሚ? አንዳንድ ሴቶች የራስ ፀጉራቸው የማያድግ ሴቶች የእምሳቸው ጭገር በጣም ረጃጅም እና ያድጋል ከፀጉራቸው በላይ ማለት ነው። አንዳንዴ እሱን እየጎተተ ለመብዳት አሁን ፀጉር የላትም አንገቷን ነው የምትይዘው። እንዴት አድርጌ ላስረዳሽ? ለአንቺ እኮ በእንትን ነው የሚረዳሽ የሆነ በተግባር እንጂ በንግግር አይደለም። ወንዶች ናቸው በንግግር ሊረዱ የሚችሉ። ወይ ይወላቸው። አንቺ ልሞክርላት ግን በቃ ይሄን ጥያቄ ለወንዶች ትቻለ። ወንዶች ጠይቁ እና ነገሩን እነሱ ያውቁታል።